የህወሓት ኃይሎች ትናንት ተቆጣጥሮት የነበረው የውጫሌ ከተማን የመንግስት ኃይሎች መልሰው መያዛቸውን የአካባቢው ነዋሪ ለዶቼ ቬለ ተናገሩ። ደሴና አካባቢዋ በተፈናቃዮች ከመጨናነቅ ውጪ ሰላማዊ እንደሆነች ደግሞ የከተማ አስተዳደሩ አስታውቋል። በኢትዮጵያ መንግስትና በህወሓት መካከል ሰሞኑን በተቀሰቀሰው ጦርነት ብቻ ከደቡብ ወሎ ዞን አካባቢዎች ከ250 ሺህ በላይ ሰዎች ከቀያቸው መፈናቀላቸው ተገለጠ። ደሴ ከተማ እጅግ በከፍተኛ የተፈናቃይ ቁጥር መጨናነቋንም ነዋሪዎች ተናግሯል። የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ትናንት በሉክዘምበርግ ባካሄዱት ስብሰባ በኢትዮጵያ ወቅታዊ ሁኔታ ላይ ቢወያዩም ሳይስማሙ መቅረታቸው ተገለጠ። ለቀናት ከዘለቀው የሱዳን ጸረ መንግስት የተቃውሞ ሰልፍ በኋላ የአገሪቱ ጠቅላይ ሚኒስትር አብደላ ሐምዶክ ዛሬ በአስቸኳይ የካቢኔ ስብሰባቸው ቀውሱን ለሚከታተል ኮሚቴ ጥሪ አቀረቡ። ጠቅላይ ሚኒስትሩ ካለፉት 11 ዓመታት ወዲህ እጅግ አደገኛ ያሉትን ፖለቲካዊ ቀውስ ኮሚቴው እንዲፈታ አዟል። ዜናው በዝርዝር የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች ተቆጣጥረውት የነበረው የውጫሌ ከተማን የመንግስት ኃይሎች መልሰው መያዛቸውን የአካባቢው ነዋሪዎች ለዶቼ ቬለ ተናገሩ። ደሴና አካባቢዋ በተፈናቃዮች ከመጨናነቅ ውጪ ሰላማዊ እንደሆነች ደግሞ የከተማ አስተዳደሩ አስታውቋል። አንድ የውጫሌ ከተማ ነዋሪ በስልክ እንዳረጋገጡት የህወሓት ተዋጊዎች ትናንት ተቆጣጥሯት የነበረችውን ታሪካዊቷን የውጫሌ ከተማ የመከላከያ ሰራዊትና ሌሎች የመንግስት ኃይሎች በጋራ በወሰዱት እርምጃ መልሰው ይዘዋታል። ውጫሌ በመከላከያ ተይዟል መልሶ ትላንትና ማይዘው ትላንትና 10 ሰዓት በዚህ ሰዓት ነው ትላንት ኮማንዶ ገብቶ ያስለቀቃቸው። በአንጻራዊነት ጥሩ ነው። ቆርጠው የገቡት ወደዚህ ጎልቦ የምትባል ታቃ ከሆነ ወደዛ እዛ አካባቢ የተወሰኑ ቆርጠው ነበር። የት እንደገቡ አይታወቅም። እነሱ ናቸው አሁን እያስጓሉ ሌላ ነው። የደሴ ከተማ አስተዳደር ከንቲባ አቶ አበበ ገብረ መስቀል በበኩላቸው በደሴ ከተማ የተፈናቃዮች ቁጥር ከመጨመሩ ውጪ በከተማዋ ሰላማዊ እንቅስቃሴ መኖሩን ለባህር ዳሩ ዘጋቢያችን አለምነው መኮንን በስልክ ተናግሯል። ሰላም ነው፣ በሰላም ነው። ሁሉ ነገር ተረጋጋና መደበኛ ስራው እንደቀጠለ ነው። ሆቴሎች፣ ሱቆች፣ ካፌዎች፣ ትራንስፖርት ሁሉም በልዩ ሁኔታ ጥሩ ነው። የህወሓት ታጣቂዎች ከትናንት በፊት ውጫሌ ከተማ ላይ በተኮሱት ከባድ የጦር መሳሪያ 30 ያህል ሰዎች መገደላቸውን የመንግስት መገናኛ ብዙሃን ዘግቧል። የውጫሌ ከተማ እንደተባለው በመንግስት ኃይሎች ቁጥጥር ስር መዋሉን ከህወሓት ኃይሎች ወገን ለማረጋገጥ ያደረግነው ጥረት ግን አልተሳካም። በኢትዮጵያ መንግስትና በህወሓት ኃይሎች መካከል ደቡብ ወሎ ዞን ሰሞኑን በተደረገው ጦርነት ብቻ ከ250 ሺህ በላይ ሰዎች ከቀያቸው መፈናቀላቸው ተገለጠ። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ መሳይ ማሩ ዛሬ ለዶቼ ቬለ ዲደብሊው እንደተናገሩት በአብዛኛው ህፃናት፣ አረጋውያንና ሴቶች በገፍ ወደ ደሴ ከተማ ገብቷል። በተለይ መርሳ አካባቢ ላይ ድሬሮቃ ምናምን የሚባሉት አካባቢዎች በሆል ህዝቡ መጥቷል። ከባቲ ጀምረ እስከ ሀርቡ ኦልሞስት የመንግስት ትምህርት ቤቶች ኦኩፓይድ ናቸው። በዚህ ደግሞ ከሀይቅ ጀምረ አመሞም ይባላል፣ ሱሉላም ይባላል፣ ጋደዶ የሚባሉ ትምህርት ቤት ኮምቦልቻም ሀይቅም እነዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ጭምር ቬሪፋይ እናደርገዋለን በሚል ነው እንጂ ከዚህ በላይ ነው የሚል ሁሉ አስተያየቶች ናቸው ያሉትና 450 ሺህ ቀድሞ የተያዘ ነው። በከተማይቱ ቀደም ሲል ከነበረው ግማሽ ሚሊዮን ግድም ተፈናቃይ በተጨማሪ አሁን ቁጥሩ ወደ 700 ሺህ መጠጋቱንም ኃላፊው አክለው ጠቁሟል። ደሴ ከተማ እጅግ በከፍተኛ የተፈናቃይ ቁጥር መጨናነቋንም ነዋሪዎች ተናግሯል። ይህ በእንዲህ እንዳለ በአማራ ክልል ዋግምራ ብሔረሰብ አስተዳደር በጦርነት ቀጠና ውስጥ ያሉ ከ650 ሺህ በላይ ሰዎች በከፋ የረሃብ አደጋ ውስጥ እንደሚገኙም አለምነው መኮንን የላከልን ዘገባ ይጠቁማል። የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ትናንት በሉክዘምበርግ ባካሄዱት ስብሰባ በኢትዮጵያ ወቅታዊ ሁኔታ ላይ ቢወያዩም ሳይስማሙ መቅረታቸው ተገለጠ። ምንም እንኳን የህብረቱ ባለስልጣናትና በርካታ አባል ሀገራት በኢትዮጵያ መንግስት ላይ ጠንካራ እርምጃ እንዲወሰድ ፍላጎታቸውን ቢያሳዩም የሁሉንም አባል ሀገራት ይሁንታ ሳያገኝ መቅረቱ ግን ተዘግቧል። የህብረቱ የውጭና የደህንነት ጉዳይ ኃላፊ ጆሴፍ ቦሬል የአባል ሀገራቱን ይሁንታ አለማግኘቱን ተናግሯል።
በዚህ ወር መጨረሻ ላይ የሚወጣው የመንግስታቱ ድርጅትና የኢትዮጵያ የሰብአዊ መብቶች ኮሚሽን ዘገባን ተከትሎ ከአውሮፓ ህብረት የሚጠበቅ እርምጃ ቢኖርም የእርምጃው ይዘትና ጥልቀት የሚወሰነው ግን አባል ሀገራቱ በጉዳዩ ላይ በሚኖራቸው አንድነትና ልዩነት ነው። አባል ሀገራቱ በኢትዮጵያ በተለይ በሰሜኑ ክፍል ስላለው የሰብአዊ አቅርቦትና የደህንነት ሁኔታ ላይ መክሯል። የሰብአዊ እርዳታ አቅርቦቶች ስለሚፋጠኑበትና የተኩስ አቁም ስምምነት ስለሚደረግበት ሁኔታም ተነጋግሯል። ይህ ከራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ሬዲዮ ዜና ነው። አቃቤ ሕግ የባልደራስ ለሁለተኛ ዲሞክራሲ አመራሮች ላይ 2 ምስክሮችን ነገ ችሎት አቅርቦ ምስክርነት እንዲያሰጥ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ትዕዛዝ ሰጠ። በዛሬው ችሎት ከሳሽ አቃቤ ሕግ የ9 ምስክሮችን ስም ዝርዝር በወረቀት አስፍሮ ለዳኞች ለጠበቆችና ለተከሳሾች አቅርቧል። ሆኖም ምስክሮች ላይ ጉዳት ይደርሳል በሚል የተነሳ የምስክሮች ስም ዝርዝር በመገናኛ ብዙሃን ይፋ መደረግ የለበትም በማለት ተከራክሯል። ተከሳሾች በበኩላቸው ፍርድ ቤቱ ጉዳዩን ከግልጸኝነትና ከተጠያቂነት አውድ እንዲመለከተው በመጠየቅ የምስክሮች ስም ዝርዝር በመገናኛ ብዙሃን ይፋ የማይደረግበት ምክንያት ኢፍትሐዊ ነው ብለው ተከራክሯል። ፍርድ ቤቱም ግራ ቀኙን ከተመለከተ በኋላ አቃቢ ሕግ የምስክሮች ስም ዝርዝር በመገናኛ ብዙሃን እንዳይጠቀስ በሚል ያቀረበውን ጥያቄ ውድቅ አድርጎታል። በተጨማሪም አቃቢ ሕግ የሌሎችን ቀሪ ምስክሮች ስም ዝርዝር ነገ ለፍርድ ቤቱ ለጠበቆችና ለተከሳሾች እንዲያቀርብ ፍርድ ቤቱ ትዕዛዝ መስጠቱን የአዲስ አበባው ወኪላችን ሰለሞን ሙጬ ዘግቧል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በአዲስ አበባ ሁከትና ግጭት እንዲፈጠር በመቀስቀስ ተጠርጥረው ከታሰሩ 15 ወራት ሆኗቸዋል። ድሬዳዋ ከተማ ውስጥ አካባቢ ትናንት እኩለ ሌሊት በሬክተር ስኬል 4.1 የተመዘገበ የመሬት መንቀጥቀጥ ተከሰተ። ክስተቱ በአንድ ሳምንት ለሁለተኛ ጊዜ መሆኑም ተገልጧል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና ስነፈለክ ተቋም ዳይሬክተርና የመሬት መንቀጥቀጥ ተመራማሪ ፕሮፌሰር አታላይ አየለ ለዶቼ ቬለ በስልክ በሰጡት መረጃ ትናንት እኩለ ሌሊት 7 ሰዓት ከ22 ደቂቃ ላይ በድሬዳዋ አካባቢ የመሬት መንቀጥቀጥ መከሰቱን አረጋግጧል። በብዙ ቦታዎች ተመሳሳይ ክስተት መኖሩንም ጠቁሟል። መንቀጥቀጡ ያደረሰው ጉዳት ስለመኖሩ ግን አልተጠቀሰም። ለቀናት ከዘለቀው የሱዳን ጸረ መንግስት የተቃውሞ ሰልፍ በኋላ የአገሪቱ ጠቅላይ ሚኒስትር አብደላ ሐምዶክ ዛሬ በአስቸኳይ የካቢኔ ስብሰባቸው ቀውሱን ለሚከታተል ኮሚቴ ጥሪ አቀረቡ። የኮሚቴው ዓላማ ከፕሬዝዳንት ዑመር አልበሽር መንግስት መወገድ በኋላ ሱዳን ያጋጥማትንና ጠቅላይ ሚኒስትሩ እጅግ አደገኛ ያሉትን ፖለቲካዊ ቀውስ እንዲፈታ ነው ተብሏል። ወታደራዊ ኃይሉ ጊዜያዊ መንግስቱን እንዲያስወግድ በመደገፍ ካለፈው ቅዳሜ ጀምሮ ካርቱም ውስጥ የተቃውሞ ሰልፎች ሲደረጉ ቆይቷል። በሺዎች የሚቆጠሩ ሱዳናውያን የተቃውሞ ሰልፈኞች ዋና ከተማይቱ ካርቱም የሚገኘው የሪፐብሊኩ ቤተ መንግስት ፊት ለፊት በመቀመጥ ተቃውሟቸውን አሳይቷል። የተቃውሞ ሰልፈኞች የሐምዶክ መንግስት የሱዳን ኢኮኖሚያዊ ሁኔታ እንዲያሽቆለቁንና ድህነት እንዲጨምር ተጠያቂ ነው በሚል ጦሩ እንዲበትነው ጥሪ አስተላልፏል። ካለፉት 2 ሳምንታት አንስቶ ደግሞ በሱዳን የሽግግር መንግስት አለመካተታቸውን የሚቃወመው የምስራቅ ሱዳን የጎሳ መሪዎችና ፖለቲከኞች የጠሩት ተቃዋሚ ሰልፈኛ የአገሪቱን የባህር ወደብ ዘግተውታል። ትናንት ሰኞ የወታደራዊ ኃይሉን የሚደግፉ ሰልፈኞች ወደ ጠቅላይ ሚኒስትር አብደላ ሐምዶክ ጽህፈት ቤት በማቅናት ሐምዶክ ውረድ የሚሉ ድምጾችን ሲያስተጋቡ ከቆዩ በኋላ በፖሊስ ያስለቃሽ ጭስ ለመበተን ተገዷል። የካርቱም ከተማ የፖሊስ አዛዦች ሰልፈኞቹ በመንግስት መቀመጫ ላይ ጡትን ሙከራ ማክሸፋቸውን አስታውቋል። በአገሪቱ አሁን የተፈጠረው ቀውስ መንግስቱን በጋራ በሚመራው ወታደራዊና የሲቪል አስተዳደሩ መካከል የተፈጠረው መከፋፈል እየሰፋ መምጣቱን ተከትሎ ነው ተብሏል። ተቃዋሚዎች ባለፉት ቀናት ሰልፋቸው በፖለቲካውም ሆነ በኢኮኖሚ ቀውሶች ውስጥ የተዘፈቀው ጊዜያዊ መንግስት እንዲፈርስ ጠይቋል። ወታደሩም በመፈንቅለ መንግስት ስልጣኑን ሙሉ ለሙሉ እንዲቆጣጠር ፍላጎታቸው መሆኑን ሲገልጹ ቆይቷል። የሲቪሉ መንግስት የሚደግፍ ሰልፍ ደግሞ ለሐሙስ መጠራቱን ሮይተርስ የዜና ምንጭ ዘግቧል። ደቡብ ሱዳን ውስጥ ለሳምንታት የጣለው ብርቱ ዝናብ ባስከተለው የጎርፍ መጥለቅለቅ ከ700 ሺህ በላይ ሰዎች ለችግር መዳረጋቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ።
ጎርፉ በአገሪቱ ካለፉት 60 ዓመታት ወዲህ ታይቶ የማይታወቅ ነው ተብሏል። ጎርፉ ባስከተለው መጥለቅለቅ ደሴቶች ፈጥሮ ሰዎች ወደ ከፍተኛ ቦታዎች ለመድረስ ቀናት እንደሚወስድባቸው በደቡብ ሱዳን የስደተኞች ጉዳይ ኃላፊ አራፋት ጀማል ተናግሯል። በጎርፉ በርካታ መኖሪያ ቤቶች ተጠራርገው ሲወሰዱ፣ የእርሻ ማሳዎች በውሃ ተውጧል። የቤት እንስሳት ደግሞ ወደ ከፍታማ ስፍራዎች ሸሽቷል። የተራድኦ ሰራተኞች በጎርፉ በተጎዱ አካባቢዎች ምግብ የማከፋፈልና የጎርፉ የከፋ ችግር እንዳያስከትል በአሸዋ በተሞሉ ከረጢቶች የመከላከል ስራ እየሰሩ ናቸው። በጎርፉ ለተጥለቀለቁ የደቡብ ሱዳን አካባቢዎች ድጋፍ የሚውል የ1.7 ቢሊዮን ዶላር የገንዘብ ድጋፍ ቢጠየቅም የተገኘው 61 በመቶ ብቻ መሆኑን የስደተኞች ጉዳይ ኃላፊው ተናግሯል። ዜናውን ለማጠናቀቅ